ሰላም 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 ተመልካቾቼ፣ ማሮቼ፣ ፍቅሮቼ፣ ሁዶቼ እንዴት ናችሁ? ደህና ናችሁ? እኔ ፈጣሪ ይመስገን ዛሬ ያደረሰኝ ክብር ምስጋና ለሱ ይሁን። እናንተ እንዴት ናችሁ? አገር ውስጥም ከሀገር ውጭም የምትኖሩት ቤተሰቦቼ ደህና ናችሁ? እኔ ይመስገን ፈጣሪ ዛሬ ያደረሰኝ ክብር ምስጋና ለሱ ይሁን ያልኩት ቤተሰቦቼ፣ እስቲ ዛሬ ምን ይዤ እንደመጣሁት ላወያያችሁ በሰን ደግሞ አንዳንድ ነገሮች ማለት ነው ቤተሰቦች የምንወያይ ይሆናል። እሱ ምንድን ነው ልትሉ ትችላላችሁ ቤተሰቦቼ። ማነው ቀድማችሁ የምትወዱት የሚለው ጥያቄ ላይ ማለት ነው ቤተሰቦቼ። ደግሞ ቪዲዮ ስትነኩ ወይስ ወደ ቪዲዮ ስትገቡ ላይክ እና ሰብስክራይብ እንዳይረሳ ቤተሰቦች። ይባካችሁ ቤተሰብ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰቦች። ለዛ ስለሆነ እኔ ማደግ ይፈልጋሉ ቤተሰቦች። ዛሬ ማደግ ከዛሬ ጀምሮ ሁሉ ጊዜ ማደግ ይፈልጋሉ። እሺ ቤተሰቦች፣ ለዛ ስለሆነ አሳድጉኝ፣ አብረን እንደግ ቤተሰቦች። ለሞ ኮሜንት ላይ ከወደዳችሁ ጥሩ ኮሜንት እየጻፋችሁ የፈለጋችሁን ጥያቄ እየጠየቃችሁ አብረን እንቀጥል ይሆናል። እሺ ቤተሰቦቼ፣ በጣም አመሰግናለሁ። እሺ እቺ ፀጉር ደግሞ ወደ ላይ ለምንድን ነው የምትለው? እስቲ ንገሩኝ። እንደዛ ያልኩት ማለት ነው ቤተሰቦቼ። በህይወታችሁ ውስጥ ቀድማችሁ የምትወዱት ማን ነው የምንለው ጥያቄ ላይ ማለት ነው። እሺ ቤተሰቦቼ፣ አንዳንዶቼ ላይፍ ላይ ስጠይቃችሁ እኔ የምወደው እናቴ ነው፣ ቀድሜ የምወዳት እናቴ ናት። ይህን ቀድሜ የምወዳት ባሌ ነው፣ ቀድሜ የምወዳት አባቴ ነው ልትሉ ትችላላችሁ ማለት ነው። የፈለጋችሁ ነገር ልትሉ ትችላላችሁ፣ ፍላጎታችሁ ማለት ነው። እስቲ ለምንድን ነው እናታችን ቀድማችሁ መጀመሪያ ለምትወዱት የሚለውን ይህ ለምንድን ነው ባላችን ደግሞ ቀድማችሁ የምትወዱት ለምንድን ነው? አባታችንስ እንደዛው ማለት ነው። ጥያቄ ነው ቤተሰቦች። ለዛ ስለሆነ አብሬ የምንቀጥል ወይስ አብሬ የምንማማር ይሆናል ማለት ነው ቤተሰቦች። የአሁኑ ዘመን ታማኝ ባል የለም ወይስ ታማኝ ሚስት የለም፣ ወንድ ብቻ ሳይሆን ከሴት በኩል ማለት ነው። ለዛ ስለሆነ ነው እኔ እናትን የምወደው። ባል ምን ያደርገኛል? ባል ምን በቃ ይሆናል አይደለም፣ ብዙ ነገሮች የምናወራው ማለት ነው። እንደዛ ስለሆነ ማለት ነው ቤተሰቦች። እኔ በራሴ በኩል አንዳንድ ነገሮችን ላወያያችሁ ማለት የኔ ፍላጎት ማለት የኔ ፍላጎት ላወያያችሁ። ከዛ በኋላ ደግሞ የእናንተ ፍላጎት ምን እንደሆነ ታውራላችሁ ማለት ወይስ በኮሜንት በኩል እየጻፋችሁ የምታወሩ ይሆናል ማለት ነው ቤተሰቦቼ። እንደተለመደ ቤተሰቦቼ እኔ በህይወቴ ፈጣሪያችን ነው ሁሉ ጊዜ የምንወደው የምናቀርበው ፈጣሪ ነው። በፈጣሪ በኩል ሳይሆን እዚህ ዓለም ሰው ሆኛ የምንወደው ነው ያልኩት እንጂ ፈጣሪ ነው መጀመሪያ። ሁሉም ነገር ቀድሞ የሱ ነው የፈጠረኝ። ሁሉም ነገር የሰጠን ጤና፣ ሁሉም ነገር አመልቶ የሰጠን ፈጣሪ ስለሆነ ፈጣሪ እንድንወድ በቃ አለ አይደል? ፈጣሪ እንዳለ ሆኖ ፈጣሪ ሳይሆን አሁን በሰው ሁኛ በሰው በኩል ቀድማችሁ የምትወዱት ነገር ነው ቤተሰቦች። አሁን ጥያቄ ነው ጠይቃችሁ ማለት ነው። እኔ በራሴ በኩል ላወራችሁ፣ ከዛ በኋላ ቀጣይ የእናንተ እንወያያለን ማለት ነው ቤተሰቦቼ። እኔ አሁን በምሳሌ እኔ መጀመሪያ ቀድሜ በህይወት የሚወደው ባሌ ነው ብዬ አስባለሁ። እኔ የምወደው ባሌ ነው መጀመሪያ ማለት ነው። ባሌ እወዳለሁ። ምክንያቱስ ምንድነው ልትሉ ትችላላችሁ። ምክንያቱም ደግሞ አብረን የምንወያይ ይሆናል። እኔ መጀመሪያ ቢያስ ከእናቴ ጋር ወይስ ከቤተሰቤ ጋር የነበርኩት ጊዜ ቀድሜ የምወዳት እናቴ ናት። ሁሌ አሁንም ወዳታለሁ። እኔም በምሳሌ እንደዛ ስላችሁ ማለት ነው። እኔ እናቴ አልወድም፣ እኔ አባቴ አልወድም፣ እኔ በቃ አልወድም ሳይሆን የእናቴ መውደድም እንዳለ ሆኖ የአባቴ ፍቅርም እንዳለ ሆኖ የወንድሞችም ፍቅርም እንዳለ ሆኖ አሁን ግን ቀድሜ የምወደው ማለት ነው ባሌ ነው። ምክንያቱስ አብሬን የምነግራችሁ ይሆናል ማለት ነው። እስታንደ ቤተሰብ እና ልትወት ትችላላችሁ ማለት ነው። ለምንድን ነው እኔ ቀድሜ ባሌን የምወደው ቤተሰቦቼ? እኔ ትዳር ሳይዝ በፊት ቀድሜ ማለት ነው ትዳር አለ አይደል? አሁን ሳይሆን በፊት ትዳር ያልያዝኩበት ጊዜ ማለት ነው። እኔ የምወደው ቤተሰቤ ወይስ እናቴ ናት ቀድሜ የምወዳት ማለት ነው። አሁን እኔ እናቴ ጠላሉ ሳይሆን ቀድሜ እናቴ ነበር የምወዳት መጀመሪያ ጊዜ ሁኜ ማለት ነው። ትንሽ ሁኜ ነው ከሀገር የወጣሁት ማለት ስደት ሀገር የሄድኩበት 2005 ነው።
2005 ሁኜ ለዛ ጊዜ በጣም ትንሽ ነኝ ቤተሰቦች፣ በጣም ትንሽ ሁኜ ነው ከሀገር የወጣሁት ማለት ነው። ለዛ ጊዜ እኔ እናትን በጣም ወዳታለሁ። አሁን ስልክ አለ፣ እንደፈለገን እናወራለን፣ እንደፈለገን እናገኛለን። በፊት ግን እንደፈለግን አናገኛትም ማለት እናቴ አረብ ሀገር ሁኜ እናቴ እንደፈለግኩት አላገኘም። ለምንድነው? በዛ ጊዜ ኖኪያ ነበረች እንጂ እንደ አሁኑ ታች ምናምን አልነበረ። ለዛ ስለሆነ ሁሉ ጊዜ አረብ ሀገር ሁኜ ስልክ ኔትወርክ ታቋርጠን ምን ሲል በቃ አለሳለሁ። በቃ ብዙ ጊዜ አለሳለሁ። ወይ እናቴ አንዳንድ ጊዜ ምንድነው የማደርገው መሰላቸው? ወይስ ጫማ አስቼ ማለት በጫማ ሄሎ እናቴ በቃ የሆነ ያለ አይደል የምታወሩ የልባችሁ ነገር የምታወሩ እናቴ ናፈሽኝ እኮ እናቴ በቃ እናቴ እንደዛ እናቴ በቃ እንዴት ላገኝሽ ይችላሉ ብዬ በቃ አለሳለሁ ነበር በፊት ማለት ነው። በፊት እንደዛ ነበር። እኔ እናቴን ጠላልሳው እናቴ በጣም ወዳታለሁ። አሁን ግን ትዳር ከያዝኩት በኋላ የምወደው ወይስ ቀድሜ የምወደው ባሌ ነው። ቤተሰቦቼ ባሌ ወዳለሁ። ከዛ በኋላ ቀጣይ ደግሞ እንዳለ ነው። ቀጣም እንዳለ እናትም አባትም ወንድሞችም ሰውም በቃ ሁሉም ሰው ሀገር መውደድ እንችላለን። ግን አሁን ግን ቀድሜ የምወደው ባሌ ነው ቤተሰቦች። ምክንያቱ ለምንድን ነው ባሌ የምወደው? የሀዘኔ ጊዜ ከኔ ጋር የሚሆነው ባሌ ነው። የሆነ ነገር ሲያጋጥመኝ ከኔ ጋር የሚቆመው ባሌ ነው ቤተሰቦቼ። እውነቴን የምላችሁ ቤተሰብ ባል አሁኑ ጊዜ መጥፎም አለ፣ መጥፎ ነው። ብዙ ሁሉም ሰው አንድ አይደለም። ግን ባል የፈለገ ሰካራም ይሁን መጥፎ ይሁን ደግ ቢሆን በቃ የፈለገም ቢሆን ማለት የፈለገም ቢሆን ባል ነው ቤተሰቦች። መውደድ ያለብን የመጀመራችን ባል ነው ቤተሰቦች። ባል በቃ ስትቸገሪ ከአንቺ ጋር የሚሸግረው ማነው? ባል ነው። የሆነ ነገር ሲጎልሽ ከአንቺ ጋር የሚቆም ማነው? ባል ነው ቤተሰቦች። ለዛ ስለሆነ ባል መወደድ ግዴታችን ነው። ገባቸው ቤተሰብ? ለዛ ስለሆነ ባል እንወደድ። ባል ፍቅር ነው ቤተሰቦች። ባል ማለት የፈለገ ቢሆን ደግም ይሁን መጥፎ ይሁን የማዋጣን ባል ነው። እሺ ቤተሰቦች፣ ለዛ ስለሆነ ከኔ ጋር የሚቆመው ምንድን ነው ባለው? አካሌ ከአካልሽ አለ አይደለም፣ አካሌ ከአካልሽ ነው። አካልሽ አለ አይደለም የምትሉ የሚባል ነገር አለ። ለዛም በምሳሌ እኔ ራቁቴ ካንኩት ራቁቴ ሁኜ እናቴ ጋር ቆማለሁ አልቆምም? ወይስ ከአባቴ ጋር ቆማለሁ አልቆምም? ከቤተሰቦቼ ጋር ቆማለሁ አልቆምም? ከሰው ጋር ቆማለሁ አልቆምም? እሱ ይቅርና እኔ ራሴ የወለድኩ ልጄ ራቁቴ ሁኜ ልጄ ፊት ለፊት አልቆምም። ግን ባሌ ጋር ስትሆኝ ደግሞ ራቆቴ ሁኜ ፍልሽ ስትሆኝ ከባልሽ ፊት ሆነች መቆም ትችላለች፣ እንደፈለሽ ማለት ነው። ራቆቴ ሁኜ ባሌ ጋር ቆማል፣ ባሌ ጋር ተኛል። አይደለም ቤተሰቦች? ለምንድን ነው? ስለምትወጂ ወይስ ቀድሜ ስለምትወጂ አይደለም? ራቆትሽ ሁኜ በገላሽ ራቆትሽ ሁኜ ከባልሽ ጋር የምትተኝ ወይስ ከባሌ ጋር የምትሆኝ ወይስ ከባሌ ጋር የምትቆም ቤተሰብ? ለዛ ስለሆነ ቀድመን የምንወደው ባል ነው የምላችሁ ጥያቄ ይሄ ነው ቤተሰቦች። እኔ ቀድሜ ባሌ ወዳለሁ። የፈለገ ይሁን መጥፎ ይሁን ደግ ይሁን ጥሩ ይሁን እኔ ቀድሜ የምወደው ባሌ ነው ቤተሰቦች። ለዛ ስለሆነ እናውቃለን ቤተሰቦች፣ እሱ ያጠፋል፣ እኛም እናጠፋለን ቤተሰቦች። እኔ ንጹህ ነኝ፣ እኔ አልሳሳትም፣ እኔ ደግ ነኝ ብለህ ሳይሆን እኛም እናጠፋለን ቤተሰቦች። ባላችን ምንድነው እንዳጠፉ እኛም ደግሞ ተመልሰን እናጠፋለን። እሱ ብቻ አይደለም ጥፋተኛ ቤተሰቦች። እኔ ባሌ እንዲያደረገኝ፣ እኔ ባሌ ብርን በላኝ፣ እኔ ባሌ እንዲያደረገኝ፣ እኔ ባሌ እንዲያደረገኝ እንላለን። እኛስ እስቲ የእሱ ነገር ብቻ ሳይሆን እኛስ እራሳችስ ምንድነው ብለን ግዴታ ማወቅ አለብን። እኛን እናጠፋለን እኮ ቤተሰቦች። ስንታችን ነው የሆነ ባሌ ብር አለ፣ ባሌ ሀብታም ነው ብለን እንጋባለን ማለት ነው። ከዛ በኋላ ትዳር ከያዝን በኋላ ብር ስንፈልግ ደግሞ አይኔ አልፈልግም፣ በቃ የሆነ ችግር እንፈጥራለን፣ የሆነ ነገር እንፈጣጥራለን፣ ከሱ ሀብት መካፈል እንሮጣለን ማለት ነው። ወንዱም እንደዛ ነው፣ ሴቱም እንደዛ ነው። ወንድ ብቻን አይደለም ቤተሰቦች ጥፋተኛ ማለት ነው፣ እኛም ጥፋተኞች ነን። ይህ ደግሞ ትዳር ውስጥ ቤተሰቦች ጥርጣሬ እንዳይኖር ማለት ነው። ወይኔ እኔ አረብ ሀገር ሰርቼ ባሌ ለብር ልኬ ብር ቢበላስ፣ የሆነ ብር ባጠፋስ ብለን ጥርጣሬ ካበዛን
ያኛ ውድ እንድንጠረጥር ስንሆን ደግሞ አለ አይደለም ብዙ ነገር እናጣ እንችላለን። አትጠረጥሩ በቃ ቤተሰቦች አለ አይደለም ቤተሰብ የእናንተ የሆነ እናንተ ነው፣ የእናንተ ያልሆነ ደግሞ የእናንተ አይደለም ቤተሰቦች። ለዛ ስለሆነ ማጥረጠር ሳይሆን በቃ በፍቅር ተፋቅራችሁ መኖር ግዴታችን ነው። እሺ ቤተሰብ ለዛ ስለሆነ ለሰው ልጅ የማስፈልገው ፍቅር ነው። እኛ ለወንድ ልጅ ፍቅር ስንሰጥ ማለት ነው አለ አይደለም ፍቅር ስንሰጥ እነሱን ፍቅር ይሰጠናል። እኛ ደግሞ ፍቅር ካልሰጠን ደግሞ እነሱ ፍቅር ልንሰጡን አልችልም። አባዛኛ ሴት ነው እኮ ባል ልታኖር የምትችለው ማለት ነው። የእኛንን ቤተሰቦች ባህላችን በስንት ስርዓት ከያዝን መቼ ወደዛ አይልም። የእኛ ደግሞ ሁል ጊዜ ጨጫቃ ከሆነ ቤት ስንገባ ስንወጣም ጨጫቃ ከሆነ ባህላችን ትተን የሚሄደው ማለት ነው። ገባቸው ቤተሰቦች? እና አንድ ጥያቄ መጨረሻ ላይ ማለት ነው አሁን እናትና አባታችን ማለት ነው ተጋቡ አይደለም ቤተሰቦች ተጋቡ፣ ትዳር ያዙት፣ የእኛም ወለዱት፣ ብዙ ልጆች ወለዱት አይደለም ቤተሰቦች ወለዱት። እንደ ዶሮች እንዳሁኑ ሳይሆን እንደ ዶሮች ብዙ ልጆች ይወልዳሉ ማለት ነው። አሁን በምሳሌ እናት አሁን እኛ ወለደች፣ ልጆች አላት፣ ባል አላት አይደለም። እኔ ባሌ አልፈልግም እናቴ ቤት እኖራለሁ ትላለች አትልም። መጥፎ ይሁን ደግም ይሁን ከባለው ጋር ነው አከብራ የምትሆነው ማለት የምትወደው ባሏ ነው። እናቷ ወይስ አባቷ ወይስ ወንድሞች አይደለም። ወንድሞቹ ይጠሏታል። ስትቸገር እኮ ወንድሞች አያግዛቱም። ቤተሰቦች አሁን እኔ በምሳሌ ነው የምላችሁ ቤተሰቦች እኔ የሆነ ተቸገርኩ ልበላችሁ፣ የሆነ ነገር ጎደለችው ካልኩኝ እናቴ ቤት ኖር ነው ደስተኛ የምሆነው ወይስ ቤቴ ከትዳሬ ውስጥ ሲኖር ነው ደስተኛ የምሆነው? ይሄ ነገር አስቡ ቤተሰቦች። እኔ ደስተኛ የሚሆነው ለቤቴ ለትዳሬ ከባሌ ጋር ሲሆን ብቻ ነው ደስተኛ የሚሆነው። እኔ ቤተሰቤ ጋር ሲኖር ደስተኛ አልሆንም አይደለም ቤተሰቦች። ግን ቤተሰቦች ደስተኛ የምንችለው ቤትሽ ስትሆኝና ከቤት ትዳርሽ ስትሆኝ ነው ደስተኛ የምትሆኝ እንጂ ከቤተሰብ ጋር ስትሆኝ አይደለም ደስተኛ የምትሆነው። ለዛ ስለሆነ ነው ቤተሰቦች ካገባችሁ በኋላ ማለት ነው ካገባችሁ በኋላ ቀድማችሁ መውደድ ያለባችሁ ባላችሁ ነው። ይሄ ማወቅ አለባችሁ ቤተሰቦች። ካላገባችሁ እውነት ነው እናት ፍቅር ናት። ሁሉ ጊዜ የትም ደግም እናት ለልጅ ብላ ነፍሱን ትሰጣለች። እናት በብዙ በቃ ይሁን ያለ አይደለም ቤተሰቦች። እኔ መጀመሪያ ላይ እናት ምንድነው የምትለኝ መሰላችሁ ቤተሰቦች? ካገባችሁ ሳይሆን በቃ እጮኛ ይዤ ያለሁት ሁሉ ጊዜ ወይስ የማወራው ከሱ ጋር ነው እንጂ ብዙ ጊዜ ከቤተሰቦች ጋር አይደለም የማወራው። ሁሉ ጊዜ ሰብ ምነው ጠፋሽ፣ ምነው የሆነ ነገር የምተዛዝንሽ ነገር አለ አይደለም እናታችሁ ማለት ነው። በጣም ምን ሆነች በቃ የሆነ በቃ ጭንቅ ትላለች ማለት ነው። እናት ለልጅ ጭንቅ ትላለች። እናት ለልጅ ስትል ብዙ ነገር ትሆናለች። ቤተሰቦች እንዴ ቆይ እናቴ ለምንድን ነው እንደምትጨናነቂ? እኔ እኮ በቃ ምናምን እየስመለሳት ማለት ነው። ስትወልጂ ጊዜ ነው የምታይ እናት ለልጅ ምን ትሆንም የምትለኝ። እሱ እውነታዋ ነው። እኔ ከወለድኩ በኋላ እናት ምን እንደሆነ ከወለድኩ በኋላ ነው ያውቁት ቤተሰቦች። እኔ ከወለድኩ በኋላ ለካ እናት እንዲህ ነው አልኳት። እኔ ለካ እናት ለልጅ ስትል ለካ እንደዛ የምትሆነው ለካ እናት ለኔ ብላ እንደዛ የምትሆነው ለካ እንደዛ ነው ብዬ ያወቁት እናት እኔ ከወለድኩ ጊዜ ነው የእናት ፍቅር ብዙ ያየሁት ማለት ነው። እኔ እንደዛ ስላችሁ እናት ያልወድም አይደለም ቤተሰቦች። ብዙ ጊዜ የሆነ ጥያቄ ስጠይቃችሁ እኔ ቀድሜ የምወዳት እናቴ ናት፣ እኔ ቀድሜ የምወዳት ባህልን አባቴ ነው ወንድሞቼ ነው ምናምን የምትሉት እዛ ቁሙ። የእናት ፍቅርም እንዳለ የአባት ፍቅርም እንዳለ፣ ግን ቀድማችሁ መውደድ ያለባችሁ ትዳራችሁ ባላችሁ ነው። ቤተሰቦች ስትቸገሩም ስትራቡን ብዙ ነገር ስትሆኑ ከእናንተ ጋር የሚቆሙ ባል ነው ቤተሰቦች። ለዛ ስለሆነ ጥያቄያችን የዛሬ ጥያቄያችን ይሄ ይመስላል ቤተሰቦች። ከወደዳችሁ ቤተሰብ ቪዲዮ እስከ መጨረሻ እያያችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን ቤተሰቦች። መልካም ቆይታ ይሆንላችሁ። እሺ ህይወት ትቀጥላለች ቤተሰቦች። እግዚአብሔር ለሀገራችን ኢትዮጵያ ሰላሙ ያወርድልን፣ ፍቅሩ ያወርድልን። ለሰው ልጅ የማስፈልገው ፍቅር ነው። ፍቅር ካለ ሁሉም ነገር አለ። እግዚአብሔር ከመድኃኔዓለም ኢየሱስ ክርስቶስ ሰው ልጅ እያስተማረ ፍቅር ነው። ፍቅር ካለ ሁሉም ነገር አለ። ፍቅር ከሌለው ደግሞ ሁሉም ከንቱ ነው። ሀብታም ሆኝ ደሃም ሆኝ የፈለግን ብትሆኝ ማለት ነው። ፍቅር ከሌለው ሁሉም ነገር ከንቱ ነው። ፍቅር ከሌለው እያያችሁ ከዓይናችሁ ፊት ታጣላችሁ።
ለዛ ስለሆነ ለሰው ልጅ የማስፈልገው ፍቅር ነው። ቤተሰቦቼ እግዚአብሔር ፍቅሩ ያወርድልን፣ ለሀገራችን ሰላም። እኛም ደግሞ ስደት ሀገር የምንኖሩ ልጆች ደግሞ እግዚአብሔር በሰላም ለሀገራችን አብቅቶ ለትዳራችን የምንኖር ለቤተሰባችን የምንኖር እግዚአብሔር ፈጣራችን ያደርግን። መልካም ቆይታ መልካም ቀን የሆነላቸው ቤተሰቦቼ። ወዳችኋለሁ፣ አከብራላቸው።